በስመ አብ ወልድ መንፈስ ቅዱስ ቪታሚንስ ይሄንን የገዛሁት ሙካን ፕራንክ ለማድረግ ነው። አሻንጉሊት መስላታለሁ። የሙካን ቀልብ እሳልባለሁ። አሻንጉሊቶች አምጥቻለሁ እንድመሳሰል ማለት ነው። ምንድነው ወገን? አረ ምንድነው? ወይ እናንተ ጥሯት አትመጣም። 2000 years later ምንድነው የኮለኮልሽው አንቺ ሳባ ቡቲ ማነው አንቺ ሳባ? አንቺ ማነው እዚህ አምጥቶ እነዚህን የኮለኮለው? የአሻንጉሊት ቤት አደረገችው እኮ ቤቱን። በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እንዴ ምንድን ነው? ወይኔ ነይ እሺ ሙካ ወለል ላይ እኔ እንዳታነጋግሪ ዘንዛላ እኔ ላትፈኝ ደግሞ ምንሽ መታዛው ልጅ ውስጥ ገብተሽ ምንድን ነው የምታባብኝ? እኔ እንደዚህ ማን እንደኔ ማን እንደምሪንዳ እገርፍሻለሁ። ሁለተኛ እንደዚህ ብታረጊ ነግሬሻለሁ። አላሙዲን ሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ? ሲጀመር እንደዚህ አይነት ስህተት ይታረማል? ምን ያላረም ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሰው ወንዱ አያርምም። ያ በጭራሽ ሻወር ወሰድኩ። ምን ደህና ነገር ተደብቀ ማድረግ ጀመርካ እንዴ? ሰው ያየው ነገር አይሳካም ብራዘር። ስኬቶችን ድብቅ ነው ማድረግ ያለብህ። ነገሩ ራስን ጥለህ ነበር እንኳን አንተ እኔ ራሴን ብጥል አንስታ አበላኝም እንዴ? አረን ያልበላ አንተ ጀመር። እኔ ቪጂቴሪያን ነኝ። ቲሸርትሽም አረንጓዴ ነው። ነገሩ እንትን መስል የሆነ ጎመን ወይ ቆስጣ ምናምን ትመስል ትመራለህ። መልኬ ጉማሬ ነው። አነፋ እንትን አለ እንዴ? እኔ ነኝ ያለ እንትን አለ። ምን እኔ ነኝ ያለ ምን ፈልገህ እንትን እኔ ነኝ ያለ ዲች እነዚህ አይነት ነገር ፈታኝ ነገር እንትን አትበለኝ። በቃ ማን በቃ የሆነ ስለ እኔ ያሉበት ህይወት አለ እየገፋሁት ያለው በቃ ፈተና አትሁንብኝ። በቃ እኔ ገንዘብ አትጠይቀኝ። እኔ አዋቂ ቤት ከመሄድ ብዬ ነው ለዲች ብዬ ሂድ። እሺ እንትን ባለፈው ድልድዩ ጋር አደናቅፎ ነበረ ሙጬ ነበር ማለት ነው። እኔን የመጨረሻ 10 ብር ነው የምሰጠው በኋላ እንዳትጠይቀኝ። የመጨረሻ 10 ብር ነው ሲጀምር እኔ ነኝ ያለ አበደ ይመች ግን ያራዳርሽ ቀርጠን ጨረሰ። በቃ ቁረጩ ስማ እንደቹ መልስልኝ። ባለፈው እንደዚህ እንትን ማንም ያረሳሳለ ነው ሲጀምር እንዴ? ባለፈው 100 ብር ተበርቻለሁ። ቀረጻ ማለት እነዚህ እኔ እናንተ ነሽ ጀመረ ቲክቶክ እያላችሁ አትጥሩኝ። እንደዚህ
የራሴ ገንዘብ አለ አንተ እኮ ማን ከለከለ ነው ምንድነው እኮ ግብሩ የራሴ ነው መፍትሄ ነው ስለ አለመስጠት አልጨሽል ነበር ከበዚህ ኧረ አወኩሽ እንትን ታበዛላችሁ እዚህ ዳዲ ጋሺ መጣች እንዴት ነው እዚህ ጋር ሁኚ እስቲ እሱን ማውራው ነገር ምን ነው ጋሺ ና የኔ ሰላም አይደል ና እሺ መጣው ምንድን የኔ ልጅ ወይ የሆነ ነገር ላስቸግር እርሶ ተንበርክከው እኔ አልቆምም ጋሼ ምንድነው እኔ ልቸገር እኔ ልጆት ልቸገር ምንድነው ታውቃለህ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው ከና 5 እህቶቿ ልክ 5 እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት ልክ ነው በሱ ያልፍልኛል ብዬ ተጠብቅ እሷ ደግሞ አንተን ይዛብኝ መጣች በጣም ይቅርታ ሌላ ዳ ተጨመሩበት የኔ ልጅ አሁን ለሷ ከደና ቤተሰብ የተገኘ ልጅ አግኝቼላታል ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጁና ተዋት ያው ጋሺ እርሶ እንዲመቹት እርሶ ተዋኖትን እንዲያራግፉ ቅንቅኖት እንዲለቁት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው ትተዋለህ የኔ ፍቅር እኮ ብቻውን ጋሻ ነው ጠባቂ ነው ፍቅር እኮ ብቻውን ጉልበት አለው ፍቅር እኮ ሀያ የኔ ልጅ ከተውቃት 1.5 ያንተ ነው አካፍላለሁ ብቻዬን ማን በላም ሀያል ገንዘብ ነው ብርታት ገንዘብ ነው ተስማማ ትተዋታለህ ትውቴን ያባታው እንዴ አርተ ነገራት መጀመሪያ ነገር ሜሮን ገዛኸኝ እንዳምጤ እባክሽ ሜሪዬም ቀረና ሜሮን በሰላም ነው ፍቅር ይኸውልሽ ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው አባትሽ ሄደና ቤተሰብ ልጅ አዘጋጅቶልሻል እሺ ቢያቸው ስሚ ይሄ ልጅ አይሆንሽም ተይው እና አባዬ ምን ማለት ነው አልሆንሽም ከሮቀን ምን ነው የምትይው አባትሽን አሰሚያቸውም ነው ምንድነው የሚባለው ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው ሰሚያቸው ነው በቃሽ አልፈልግሽም የኔ ልጅ ሸሌ ቦይ ባለጌ ስድ ሽጎር ነፊ አይ ተፋውት ተቃሉኝ ሱጤ አሁን ሲያራ አይ ማያረካ ሱጤ ቆሻሻ ማያስረግዝ ሱጤ እንዴት ነው ወንድማችን ምንድነው እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት ምን ሆነ ነው ቆይ ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ እኔ ደግሞ ነፍስ ያደኩበት ነው እግሩን ቀረጥኩት በገጀራ አንተ ጨካኝ ነህ ግን እንኳን የሚያረክ እኔ እሱ ቋር በግዴሌ ቋር ለሚጸጽተኝ የሁለት ልጆች አባት እኮ ነው ሰውዬው ሁለት ልጅ ያላባት አስቀረ እኔ ችግር የለውም ከ15 አመት በኋላ ምናምን መውጣት አይቀርም ግን 3000 ብር ነው ያለብኝ አንተ ጋር ብድር የሆነ ለግላግል ይመጣል አራት ጥርሱን ስላሸርፍ ምን ማለት ነው 3000 ብር አንተ ኪት ነው ምን ነው ከብላችሁ የለ እናንተ ምን ነው ታውቁ ጓደኝነት ለመቼ ነው እኔ እዚህ ነገሩ እኔ ለኝም ላሴ ኪሱን ታውቁ የለ እንዴ ልጁ ታውቃለህ የእናንተ ጓደኝነት ታራ ምን ላይ ነው እንዴት ተሰጣሽ ሮዘግ ነው የገባው ምንድን ምንድነው ባልንጀራ ላይ ሽሮ የዘገምኩት ማማ በለጡ ደግሞ ያበዙታል አንተ በክት ምንድነው ሽሮና ነፍስ ነው የሚገናኘው ምን ባክሽ የነማማ በለጡ እኮ ነው የነሱ ሽሮ ደግሞ ቅመም አለው አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው አሁን አንተ ሽሮ ነፍስ ምንድነው አሁን እኮ ኑሮ ውድነት እኮ ነው ኩላሊት በለጡ እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ ኩላን አልዋጋው እኮ ቅመሙ ነው የተሻለ ቅመም አላቸው ምናምን አላቸው ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው በእናትህ ቤቴን ብዬ ስገባ ሽሮአቸውን ቀምሽ ኧረ እባክሽ በጣም ያበደ ነው በቃ ምንም ሳትይዙ ሊመጣችሁ ደህና አላችሁ ሰላም ነው እንዴት ነህ አለን ነፃ ምግብ አለ ተብዬ ነበር እዚህ ነው በቃ ይቅርባ እሺ ከዛ በፊት ግን እዚህ ጋር መፈረማት ወረቀት አለች በሁሉ ምግቡ ምንም ችግር የለም እስኪ በደንብ አንብበው መጀመሪያ ምኑን እናንተ በነፃ ምግብ እያቀረባችሁ ወል ምናምን ላነብ ቶላ አባቴ በጣም ነው የምናመሰግነው በጣም ነው የምናመሰግነው እንዳንተ አይነት ሰው ማግኘት በጣም ይከብዳል እውነት አይ ያው ኩላሊትህንና ልብህን እንደዚህ ለግሶ ለምግብ በጣም ነው የምናመሰግነው ወንድም ኩላሊትህንና ልብህን ለገስክ ፈረምክ እኮ በጣም ነው የምናመሰግነው ለዚህ ማለት ለገስክ ማለት እኔ ነፃ ምግብ እኮ አለ ብሎኝ እኮ ማለት ነፃ ምግቡ ኩላሊትህንና ልብህን እንደምትለግስ ከመሞት በፊት ጥሩ ምግብ በልተህ እንድትሞት ነው በጣም ነው የምናመሰግነው ማለት አረ እንደዚህ የለም ምን ያልነገሩኝም ኩላሊቴ ሻንዱ የሆነ ልብ ይለገሳል እንዴ ልገሉኝ ነው እንደዚህ አንበበህ እኮ ፈረምክ የኔ ጌታ አይ ወላ ፍረስ ነው ይወጣ አረ ወል ማፍረስ በዘጠኝ ፓትሮል ተከባል ወዴት መንቀሳቀሳችን ነው ነገር የለውም እሺ ወጡ ምንድነው ቢያንስ ወጡ ምስር ነው ወጡ በምስር ነው የሰው ነፍስ በምስር ምን ይደረግ እንግዲህ ማለሽ እንትና መረለቻውን አምጪልኝ እኔ ትዳር የሚባል ነገር በቃኝ በቃ አንተ በእናትህ ተረጋጋ ገና እንኳን ከተጋባችሁ እኮ 15 ቀን ይሆናችሁ ዝም በል እባክህ እኔ እኮ ትዳር ውስጥ የገባሁት እኮ እንደፈለኩ እንዳሻኝ እንዲሰጠኝ በ13 ቀን አንድ እንዲሰጠኝ አይደለም በ13 ቀን አንዴ እኮ እንኳን ለባል ለውሽማ እኮ ይከብዳል እንዴት ነው በዚህ አይነት ወልጄስ ምስም ሆኔ በቃ እቹ ነች ይሄ ነው ምክንያት አይደለም ይኸውልህ ምግቡ አለ እኔ ወጧ ጮረሪ የሽሮ ሾርባ ለኔ እቻ ዛባ እንጀራው አስብጥል አይን እኮ አለው አይን አለው ግን አይ
ማያ እንጀራ ደግሞ ከሚስት ሳይሆን ከእንጀራ እናት ነው እያልኩ አንተ ተውኩት እኮ ግን አይተውኝም። ቀን በቀን እናቱ ይመጣሉ አባቱ ይመጣ መሶቤን አሳሱት እኮ እያልኩ ነው። እኔ ቸገረኝ። በወጣው በገባው ቁጥር አስቤዛ እንዴ እኔ ሰሜ እየመሰለኝ ነው። አስቤዛ ሲባል እዞራለሁ እኮ ሁላ ሁሉ ካንተ ይቅር በቃ ተው እስቲ እርስ ታርገው በቃ እኔ ስልኬ ቻርጅ እስኪሞላ ነው እንጂ ሁሉን እረሳለሁ እኮ በዚንጎ ቢንጎ። ምንድነው ደግሞ እሱ? ቴሌግራም ዚንጎ ቢንጎ ቦት ብለህ ትገባለህ። እንደተመዘገብክ የ50% ቦነስ ይሰጧል። ዲፖዚት ባረከ ቁጥር ደግሞ ሌላ 20% ጉርሻ አለው። በኃላፊነትና በመዝናናት እየተጫወትክ በየቀኑ እስከ 80 ሺህ ብር ማሸነፍ ትችላለህ። ጅልሻለሁ ማነው? ሰላም ማሳጅ ቤቱ እዚህ ነው? አዎ ግባ። እሺ ልብስህን አውልቅና እሱ ጋር ተኛ። እሺ ተኛ እንጂ። እሺ ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ እሺ እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይኸውልህ እንደዚህ አይነት ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛና ልሽ። እሺ እንደውም ይቅርብኝ። ቆይ በሴት መነካቱን ነው የፈራኸው? አዎ። ወይ ወንዲሽ ይሻለኛል። እሺ ዛሬ እኮ የሆነ ሜማይቼ ልንገራችሁ ብዬ ነው የመጡት። አዳምና ሔዋን ቻይናዊ ቢሆኑ ኖሮ እስካሁን እኛ ገነት ነበርናል። ምንድነው ብዬ እጠብቃለሁ። ፍሬውን ትተው እባቡን ነበር የሚበሉት አላለ። አትንጭኝ ሌባነሽ ጎርጎሮሽ ፈተሽ ነገር በእጄ ምንም አልነካም። ነው ወጭ ደሞዝ የስድስት ወር ደሞዝ ቅማለም ጃኬትሽን ይዘሽ ውጪ። ምን ቅማለም ጃኬትሽን ይዘሽ ውጪ። ቅማል ውጪ የኔን ቅማል ብያለሁ። ውጪ ቅማል እዚህ ጋር ይጠቅማል። ሳይኮሎጂ